የወተት ተዋጽኦችን ጥቀስ። ውሃ ምን ሊፈርስ ይችላል? ቤተ መንግስት ቤተ መንግስት የወተት ተዋጽኦ ምንድነው? ውሃ። እሱ እንኳን እሺ ወተት አላገኘም ይሆናል ይሄ ልጅ ብለን እናስብ። ወይ ደግሞ ወተቱ ውሃ ይል ይሆናል የወተት ተዋጽኦ ያለበት ምክንያት ብለን እናስብ። ቢፈርስ ነገር ቤተ መንግስት አባዬ ዘው የኢትዮጵያ ዋና ከተማ ማን ትባላለች? ባህር ዳር ነው እንጂ ሌላ ማን ነው? ማርያም ቀለብ የለኝ አላውቅም ነው ማርያም አላውቅም ነው ወበላ ገምነው ቆል ነው ማያለች ውሃ ልማቶች ቤት ለቤት ሲመጡ ማን ነው ያረመጣን? እስኪ በርጻለ ኮኔ ልሰብሩት ነው ነው ገባኝ መታከፍትም እንዴ ከየት ነው እንደዚህ? ከዋሊ ማለት ነው ጭራሽ ዋለች የሙሉ ነው የሚቀደው ደግሞ። አረ ባካችሁ ጄሪኮ ነው። አዎ እሱ ነው። ስንት ከፈልኩ? የዛሬ ወር 300 ብር ነው የከፈልነው። ሌባ 300 ምናምን ትላለህ ሁሉ እየቀዳ የቆጠረው አጭበርባሪ። ዝም በል ዳረ ወንድሜ ጄሪኮ ነው ባካ። ምን ይሆናል? የት ነው ዋናው ቆጣሪ የቀጠልከው? ዋናው ከዛ ነው የቀጠለው። እዛ ነው ይቆረጠው በጥሰዋን ከዋናው። አረ ለምንድን ነው የሚቆረጠው ወንድም? እንደዚህ አቂም ታሳያለህ ታዲያ? አሁን 9500 ብር ቆጥሯል። ውሃ ልማት ሄደህ እንድትከፍል። አረ እኔ እንደዛ አይነት ብር የለኝም ባካችሁ። ምጭ አልፈልግም። አትከፍልም? እኔ ብር የለኝም። ታቶ በቃ ስም ንገረኝ። የምን ስም ንገረኝ ያወጣህበትን። አቶ ካሳሁን ነው የወጣበት ስም። አቶ ካሳሁን ውሃ ልማት ሄደህ ቃልን ስጥ። ከዋናው ተቆርጧል። ቆጣሪም አሁን አሽጌ ሄዳለሁ። ሌላ ንግግር አልፈልግም። አረ ባካችሁ ዝም በል ዝሪክሪክ። ውሃ ልማት ሄደህ ቃልን ስጥ። አንተማ የሆነ መስሪያ ቤት ሰርተሃል። በጤና አይደለም እንደዚህ ምግብ ስትበላ የሚመጣው የለስ 120 ብር ለአንድ እርጎ። ወይኔ ደግሞ ማን ነው ለበላ ስርኪት እንደሚሰበሰቡ ማን ነው? እኔ ነኝ። ክፈት። የለሁም። ማን ነው? አሞ ልብስ እየቀየርኩ ነው። አትሄድም? አዎ አልሄድም። ወይኔ ተበላ መጥፋ ከነዛኞቹ ድመቶች ያተርፋሉ ብሎ ሌላኛው ድመቶች በሉበት። እዚህ አቤት ጀምበሩ የለም። ጀምበሩ የለም። የለም ጀምበሩ። አንተ ማን? እኔ ሌላ ነው ስሜ። የት ነው ጀምበሩ? አሁን ወጣ። ሲመጣ ጎሾ ሊገልህ ስለሚፈልግ እንዲጠብቀኝ የትም እንዳትሄድ ብሏል። እሺ ጀምበሩ። አቤት ሲያመልጥ እንደዚህ ነው አዲሱ ትራፊክ። አቤላ እንዴት ነሽ? አለን ፒስ ነው አለን። ጨረሽ እንዴ? አዎ ትራፊኩን ሁላችሁ። ኧረ እባክሽ እንዴት ነው ሳሪያ? የደስ ዛሬ ይቀመቀማል። በቃ እንዳያሳስባችሁ ነግሪ ይዤላችሁ መጣ። ይዘሽ ነሽ? በቃ አንተ አንድ ሳትጠጣ ጨረስኩ እኮ። አይ እኔ ስራ ገቢ ነኝ። እንደዛማ ከሆነ አልቋል። እንደውም ተበሉት። እንሂድ፣ ተነሱ፣ እንሂድ። አስገባቸው ዛሬ ይኸውልህ ምን የጻፍሽው? ይኸውልህ ምን ምንድን ናቸው? ጠጥቶ በማሽከርከር 5,000 ከስሻለሁ። ጓደኛ ምንም አይታመንበት ጊዜ አጠጥቶ ከሰከራቸው በኋላ ይቀጣል። ኧረ ክፉ ነው በጣም። አገኝሻለሁ እንዴ? ኧረ እየወደቁ ነው። ሰማይ ላይ አፈር አለ እንዴ? አፈር እኮ ነው የማየው። አፈር አባብላ ጨርሰህ ነበር እኮ። ከፍ አድርገህ ተኩስ፣ ከፍ አድርገህ እንዴ! ምኑን ይዤ ነው ከፍ ማድረገው? ሻምበል እንዴ! ወንዴ አሁንም አልሞት። ትርስ አንተ ወታደር ነበርክ? አይደለሁም፣ ወጥ ቤት ሰራተኛ ነበርኩ። ሻምበል ጠላት እየተጠጋ ነው የሚል መረጃ ደርሶናል። ወዴት ነው? ወታደሮቹን ወደ ምሽግ ግቡ በላቸው። አንተ ጋር በኋላ እንነጋገር። ወይኔ
ግቡ በዚህ ጋር ቶሎ በሉ ግቡ ቶሎ በል ና ማን አድማሱ እጅ ላይ ስንት ቦምብ አለ 5 ቦምብ ብቻ ስጠው ጨምርለት እሺ አሁን እንደው ይሄን ምንድነው ማረገው ሻምበል ምንድነው ማረገው ተነቅለውና ከአንድ እስከ 10 ቁጥር መወርወር ነው እኔ ቆጥ ቤት ሰራተኛ ነኝ ጃምፕል 1 2 3 4 5 6 7 8 ይሄማ ያስበላኛል በእንግሊዘኛ ነው የምቆጥረው እሱ ይፈጥናል እንዴ አራቃስ ካስበለወሩ ቂም አለብህ እንዴ እሺ ተነቅላለህ 1 2 3 አታረገው ወረደ አምዴት አለቀ ምን እያረክ ነው ሞተናል ወረደ እኮ ሞተናል ተነስ አትልፈስፋለሁ መሳሪያን ያዝ ሞቻለሁ ምን ይዤ አሁን ተከተለኝ የሙት መንፈስ እኮ ነው የሚከተልህ ካሁን በኋላ እንዴ ገነት ገባው እንዴ ገነት ነው እሱ እንዳለ ኧረ ማንም ሰው የለም ሻምበል ኧረ ጉድ ፈላ ወዴት የት ሄድኩ አረኩ እንዴ ወይኔ ሻምበል እሺ ወደፊት ሄዶ ነው አይደል ያሉት ይሄዳል ወደፊት እንዴ አላችሁ እንዴ ማን አንተ እኔ እኮ የሞትኩ ከየት ነው የመጣው ሞተናል ምን አይነት ዩኒፎርም ነው የለበስከው ዩኒፎርም መቼ ነው የቀየርነው ጠላት ነው ኧረ በስመ አብ ሻምበል አይ ቻፕል ያዝናን እኮ ነው አያችሁ ሰው መሻገሪያ አጡ ምክንያት መኪናው መሸጋገሪያ አይደል ምን መሻገሪያ ነው ምንም መንገድ መሸጋገሪያ ያደረገው ባለቤቱ አየ እንግዲህ ባለቤቱ አየ ጊዜ እንግዲህ ማበዱ ነው አንተ ያመሃል እንደ እያያነዳም እንዴ እብደተኛው እኮ አንተ ነህ ቀስ ብለህ ነዳ ዘንብሶ ትናገራለህ እንዴ ደግሞ ጆተኒያ ምን ለማለት ፈልጎ ነው መሪው ወይኔ ናቲ መሪው የወዳጅ መሪ እንዴት ወደፊት ወደ ጎን አልምታረጉት ጆተኒ እንደምትይወጥ ሳልቀኖት ድብር ብሎ ተጀምሯል ኑ ዳጊ ቡና ጋር በአንድ ሲኒ ቡና ፏይ ብሎ ቀኖትን የሚያሳምሩ ራስ ምታትን ቻው ይበሉት አድራሻችን ወጋገን ባንክ 50 ሜትር ገባ ብሎ በላቸው ዛፉ ጋር ነው ዳጊ ቡና ሲመጡ ምን አተው ቡናችን ተፈጥሯዊ ነው በእጃችን ቆልጠን ወቅጠን የምናዘጋጀውን ቡና ሲጠጡ በአንድ ሲኒ ቡና ቀኖት ፍክት ይላል ድምቅ ዳጊ ጋር መጥተውና መደጋገም አይታሰብም በአንድ ሲኒ ቡና ፍክት ኩልል ነው የምርጫ ቦታ ማዘጋጅተናል ለክቡራን ደንበኞቻችን በደስታ እንገልጻለን ዳጊ ቡና ኤማ የበርጫ ውጤት ነው እዛው ዘርግተው ነው የምትተረተረው ሹገር ስታገባ ቢላይ ቁጭ በል እንጂ ና ቁጭ በል ግባ ያው እንግዲህ እነሱ ልጆቼ ናቸው ለእናንተ ደግሞ አባታችሁ ነው ታዲዮስ ሰከራማ አንተ ነህ ባለቁሎ ከጀሮ ባለው ቦዘኔው ነው ያው እንግዲህ ልጆች አባታችሁ ነው ቤቱን በደንብ አሳይት እሺ ተጫወት ያው እንግዲህ እዚህ ቤት ሁላችንም የሥራ ድርሻ አለን ያንቺንም አሳይሻለሁ እነዚህን ጫኖች ሞልወል ያንቺ ድርሻ ነው አይ ማደር ተጠልቀሽ እሺ ወይኔ ምስኪን የቤት ሰራተኛ ያደረጉት
few moments later. አራበ አረሎሽ ማነ ምግብ የለም እንዴ? ደርሷል። ሁሉ ነገሩ ተቀየረ እኮ በቃ ባህሪው ምኑ ነገር ወሰዱት ሰለውት